السلام عليكم ورحمة الله تعالى وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. وداد مجوچاچن ዛሬ ደግሞ ጽዳተኛን አባት የነውረኛ ወጣትና አንድ የሳዑዲ ባለሀብትን የተመለከተ ታሪክ አጠር ባለ መልኩ እናቀርብላችሁ። አላህ Subhanahu Wa Ta'ala ሁሉን ነገር በፈለገው ጊዜ ይሆን የለም። በድህነት 60 ዓመት ኑረን አላህ የፈለገ ጊዜ በአንድ ቀን ጀንበር ሁሉን ነገር ይቀይራል። አይሆንም ያልነውን ሁሉ አላሁን ያለው ጊዜ በሰከንዶች ይቀይራል። አይሆንም ደግሞ ያለው ነገር መቼም ቢሆን በእኛ ብንጥር ብንለፋ አይሆን። አላህ Subhanahu Wa Ta'ala ያለ ጊዜ ሁሉም ይሆናል። ይህንን ታሪክ በደንብ ልባችን ውስጥ የሚያስገባ የዚህን የአላህን ቃል ልባችን ውስጥ እንዲሰርጽ የሚያደርግ ታሪክ ነው ይዛል። አሁን ባለንበት ዓለም ከከፉ ነገሮች ውስጥ አንደኛው ዘረኝነት ነው። ከሰብአዊነት መውጣት ብሎም ደግሞ ወንጀል ነው። ሰብአዊነት ሰው መሆን ማለት ነው። ራስን ደግሞ ዝቅ ማድረግ ብልህነት ነው። አንድ በሳዑዲ የሚገኙ መንገድ ጠራጊ ሰውዬ ኔዘር አልኢስላም አብደልከሪም ይባላል። እድሜያቸው ወደ 60ዎቹ የሚጠጋ ሲሆኑ የባንግላዴሽ ዜግነት ያላቸው የሳዑዲ የሚኖሩ ስደተኛ ናቸው። ራሳቸው መንገድ እያጸዱ የሚያስተዳድሩ ናቸው። ታዲያ ጽዳት ላይ ባሉበት በአንድ ቀን ወርቅ ቤት አጠገብ ይደርሳሉ። በወርቅ ቤቱ የተደረደረውን ጌጣጌጥ ቀልባቸውን ይስበውና ሲያጸዱ ከነበሩበት ላፍታ ማጽዳታቸውን አቁመው ቀልባቸውን ወደ ሳበው ወርቅ ቤት መስተዋት አመሩ። ከጥቁሩ ላይ ነጭ ሽበት ፈሰስ ብሎ የተንጀረገገ ፂም ያላቸው አብደልከሪም ደንበኛን ለመሳብ በመስተዋት ወደ ተደረደሩት የሚያስጎመዡና የሚያማልሉ ወርቆችን አይናቸውን ጥለው መመልከት ጀመሩ። ብዙም ሳይቆዩ ፍጹም በስሜት ተክዘውና ተመስጠው ሲመለከቱት አንዱ አሽዋፊ ወጣት ወይም ደግሞ የአረብ ጎረምሳ ተመለከተና በጽዳተኛው አባት አብዱልከሪም ስሜት ተገርሞ በተንቀሳቃሽ ስልኩ ፎቶ ያነሳቸዋል። ብዙም ሳይቆይ በዚያች ቅጽበት ያችን ልዩ ስሜት የተንጸባረቀባት የጽዳተኛው አብዱልከሪም ወርቅ አይተው ሰፍ የማለት ስሜትን ተገቢ የማይባል ቀልድ ጨምሮ በትዊተር የመገናኛ ዘዴ ይህ ነውረኛ ወጣት ያሰራጫል። ወጣቱ ይህን ማድረጉ ለመዝናናት ቢሆንም ከፎቶ ጋር የለጠፈው አስተያየት ብዙዎችን ያስከፋ ነበር። በአጭር ሰዓታት እጅግ በርካታ ሰዎችን ፎቶውንና አጸያፊውን አስተያየት ተመልክተው እየተቀባበሉ በአግራሞት አሰራጩት። ብዙዎቹ ፎቶውን ሲቀባበሉት የፎቶ ለጣፊውን ቀልድ ነቅፈውና በአባት ኔዘር አልኢስላም አብደልከሪም ልብን የሚነካ ስሜት ውስጥ አልፈው በአዘኔታ ፎቶውን አሰራጩት። ይህ ሲሆን አብደልከሪም ያችን ቅጽበት በራሳቸው ዓለም ከነጎዱበት ተመልሰው ቤተሰቦቻቸውን የሚደግፉበትን የጽዳት ስራቸውን ቀጥለው ነበር። ፎቶ መነሳታቸውንም ሆነ በሰማይ በሰከንድ በሚሰራጨው የመረጃ ዓለም መስራቸው በሰፊው ስለመሰራጨቱ ምንም የሚያውቁት አንድ መረጃ አልነበራቸው። ወጣቱ አረብ ፎቶ አንስቶ ያላገጠባቸው ባንግላዴሽን ጽዳተኛ ኔዘር አልኢስላም አብደልከሪም በፎቶ ላይ የተገለጸ ስሜትና በፎቶ አሰራጩ ጋጥ ወጥ አስተያየት ልባቸው የተነካው በርካታ አረቦች አብደልከሪም ያሰቡትን ሊያደርጉላቸው እንደሚፈልጉ መልእክት አሰራጩ። እሳቸው ግን ስራ ላይ ናቸው። ምን እየሆነ እንዳለ የሚያውቁት ነገር አልነበረም። በአብደልከሪም ስሜት ተጎድተው ሊደግፏቸው ከተነሱት መካከል የ38 ዓመቱ ጎልማሳ ሳዑዲ ባለሀብት አብደል ጋህጣኒ ይገኝበታል። ጋህጣኒ ጽዳተኛውን አባት አብደልከሪምን አድራሻ ያያችሁ አሳውቁኝ ሲል ድረገጹ ላይ ይለጥፋል። በአንድ ሰዓት የማፈላለግ ጥረት 6000 የሚሆኑ መልእክቶችን ተሰራጭተው ተፈላጊው ባንግላዴሻዊ ጽዳተኛ አባት ያሉበት ቦታ ዋናው ከተማ ሪያድ መሆኑ ተለይቶ ታወቀ። ፊት ለፊት ፎቶአቸው ስለማይታይ ለመለየት አስቸጋሪ ቢሆንም ከመጡት መልእክቶች መካከል የአንዱ ብልሃት መለያ ሆነ። አባት አብደልከሪም ወርቁን ሲመለከቱ ሙሉ ገጻቸውን ከፊት ለፊት ካለው መስተዋት ነጸብራቅ ይታይ ስለነበር ማንነታቸውን ከመስተዋቱ ላይ ዙም በማድረግ ማንነታቸውን ደረሱበት። ብዙም ሳይቆዩ
ጽዳተኛው አባት አብዱልከሪም በጽኑ የሚፈልጋቸው ሰው እንዳለ ጓደኞቻቸው ነገሯቸው። ፈላጊው ባለሀብት አብደላህ ጋህጣኒና ተፈላጊው ጽዳተኛ አባት አብዱልከሪም ተገናኙ። ባለሀብቱ ሳዑዲ ወደ አባት አብዱልከሪም ቀርበው ሰላምታ ከተለዋወጡ በኋላ ፎቶአቸውን እያሳየ እርሳቸው ለመሆናቸው ካረጋገጠ በኋላ አባት አብዱልከሪም ወርቁን ሲያዩ የተሰማዎት ስሜት እስኪ ያጫውቱኝ ይላቸዋል። ጽዳተኛው አባት ድህነት ባጎሳቆለው ገጻቸው ፈገግ እያሉ ጺማቸውን በማሻሸት ወርቁን ሲመለከቱ ነጥቆ የወሰዳቸውን የሚስትና ለልጆቻቸው ለማድረግ ያላቸውን ፍላጎት የአቅማቸውን ነገር እንዳስደመማቸው እየተሽኮረመሙ ለባለጸጋው ያጫውቱታል። ደጉ ሳዑዲ ጎልማሳ ባለሀብት ጊዜም አላጠፋም። አብዱልከሪም በጉጉት በተመስጦ ያዩት ከነበረው ወርቅ በላይ 6 ውድ የሆኑ የወርቅ ጌጣጌጦችን፣ 7 ተንቀሳቃሽ ሞባይል ስልኮችን ከተመኙት በላይ አድርጎ ገንዘብ ጋር ጽዳተኛውን አባት አብዱልከሪም አስታቀፋቸው። አላህ ሱብሓነሁ ወተዓላ እንደነዚህ አይነት ባለሀብቶችን ይወዳል። እንዴት ያለ ጋህጣኒ የተባለው ሰው ምን ያክል አላህ ልቡን እንደከፈተለት ተመልከቱ። ጽዳተኛው አብዱልከሪም ጋህጣኒ ባደረገላቸው ነገር ማመን ተሳናቸው። በሌላ የደስታ አግራሞት ደጉ ባለጸጋ ያደረገላቸው ስጦታ ህልም ሳይመስላቸው አልቀረም። በልዩ ምስጋና 7 የወርቅ ጌጣጌጥ፣ ዘመናዊ 7 ስልኮችን፣ የታጨቀ ገንዘብ ታቀፉ። ይሄ ምስኪን ጽዳት ሰራተኛ አብዱልከሪም ስለተደረገላቸው ነገር እያመሰገኑ በደስታና በሐሴት ተፍለቀለቁ። ውዱን ወርቅና ስልክ ለባለቤታቸው የቀሩትን ስልኮች ለ3 ወንዶችና ለ1 ሴት ልጆቻቸው እንደሚያከፋፍሉ ፍላጎታቸው እንደሆነ በደስታ ተሞልተው በአይናቸው እንባ እየሞላ ስለተደረገላቸው መልካም ልግስና ሳዑዲው ጎልማሳ ባለሀብት ደጋግመው አመሰገኑት። በማከልም ሲናገሩ እንዲህ አሉ። እኔ በማህበራዊ መገናኛ ስለሆነ የማውቀው ነገር የለም። ጓደኞቼ እንደምትፈልገኝ ሲነግሩኝ አልገባኝም ነበር። ብቻ አላህ ይህም መልካም ሰው ስለላከልኝና ለማመስገንም ከስራ ረፍት ጠይቄ ወደ መካ በመሄድ የኡምራ ጸሎቴን የከበረ ምስጋናዬን ለአላህ በታላቁ የመካ መስጊድ አደርጋለሁ ሲሉ በየጽዳቱ ሰማያዊ ቱታቸው እንዳደረጉ መጥረጊያቸውን አካፋቸውን ካጠገባቸው አቁሞ በልዩ የደስታ ስሜት ሆነው ነበር የተናገሩት። የጽዳተኛው አባት አብዱልከሪም እና የሳዑዲው ጎልማሳ ባለሀብት አስገራሚ ታሪክ በተመሳሳይ ሁኔታ በትዊተሩ መናኛ ሆኖ ቀር። በዚህ ወቅት የተሰራጨው መልእክት ከወደመው ተጻራሪ ነበር። የጽዳተኛው ፎቶ ለጥፎ የዘረኝነት መልእክት ያስተላለፈው ወጣት ሳዑዲ መልእክት በአዛኝና ሩህሩህ ብሎም በደግነት የሚታወቁ ሳዑዲዎችን አይወክልም። ለዚህም ይመስላል አላሁ ሱብሓነሁ ወተዓላ አንዱን ደግ የሳዑዲ ባለሀብት በማምጣት የዚህን ሰውዬ ህይወታቸውን ሊቀይር የቻለው። አላሁ ሱብሓነሁ ወተዓላ ዘረኝነትን ከምንም ነገር በላይ ይጠሏል። እርሱ አንድ ፈጣሪ ነው። ይሁን ያለ ቀን በአንድ ጀንበርና በአንድ ምሽት ሁሉን ይሆናል። እሱ አንድዬ ነው። አይሁን ያለው ከቶ አይሆንም። ለጽዳተኛው አባት ነዘር አለይሂ ሰላም አብዱልከሪም የሆነው ይህ ነው። ለሰጪ ሲሰጠው ሰው ሲከፋ ዘረኝነት ክፉ ነገር ነው። ከሰብአዊነት መውጣት ኃጢአት ነው። ገንዘብ አለኝ ጉልበት አለኝ ክፉ በሽታ ነው። ስብዕናን በሚያረክስ መንገድ ዘርን፣ እምነትን፣ ቀለምን ለይቶ መሳደብ ደግሞ ነውር ነው። ዝቅ ሲል ራስን ያዋርዳል፣ ከፍ ሲል የሀገርና የህዝብን ስም ያስጠፋል። ሰው ሲባል ሰብአዊ ነው። አላሁ ሱብሓነሁ ወተዓላ ሁሉም ሰው ግን አንድ አይደለም። የዘረኝነት ነጸብራቅ ከሚያንጸባርቁ ሰዎች መካከልም ከነሱ ከዘራቸው ከነሱ ከሀገራቸው በተለየ መንገድ የቆሙ ብዙ ሰዎች አሉ። አላህ ጋህጣኒ ልኮ ለማሾፍ በላከው ወጣት ላይ ጭራሽ የሳቸውን ህይወት መቀየር ያደረገው አላህ ሲጠቅም ባሪያዎቹም ባልመሰለ ነው። ለሁሉም ነገር ኸይር አለው አላህ ዘንድ። ክፋቱም አደጋዎቹም በሽታዎችም አላህ የሚያመጣቸው ሁሉ ኸይር አላቸው በጎን። አላሁ ሱብሓነሁ ወተዓላ ግን ያንን የምንታገስበት ሰብር አላህ ይስጠን። አላሁ ሱብሓነሁ ወተዓላ እንደ ጋህጣኒ ያሉ ጎልማሳ ባለሀብቶችን፣ ጥሩ ልብ ያላቸው ባለሀብቶችን አላህ በዓለም ላይ እንዲያበራክትልን ዱዓችን ነው።
ምን ጊዜም ልብ ልንል የሚገባው በማህበራዊ ሚዲያ የምንሰራጫቸው ነገራቶች ነገ አላህ ፊት እንደሚያስጠይቁን ሁላችንም መርሳት የለብንም። ማንም ሰው እዚህ በሚናገረው ማህበራዊ ድረገጽ ላይ አስተማሪም ሰው ቢሆን ሸኽም ቢሆን ኡስታዝም ቢሆን አያውቁትም ብሎ አይደለም። አላህ ሱብሓነሁ ወተዓላ አስታውሱ ስላለ ለማስታወስ ነው። የአላህና የነብዩ ቃል ወይም ደግሞ የደጋግ ሰዎች መለያ የሆኑትን ነገሮች መናገር አንድ አይደለም 70 ጊዜ ቢሰማም እስካልተገበርነው ድረስ ደጋግመን መስማት አለብን። አላህ ሱብሓነሁ ወተዓላ ከደጋጎቹ እንዲመድበን የምን ጊዜም ዱዓችን ነው። በእነዚህ አይነት ታሪኮች ሰምተን እኛም የኸይረኞቹን የሰዳቂዎቹን ሰዎች ታሪክ የምንከተል አላህ ያድርገን። በሰማነው በተናገርነው የምንጠቀም ሰዎች አላህ ያድርገን። فذكر فإن الذكرى تنفع المؤمنين والسلام عليكم ورحمة الله تعالى وبركاته.